ለሆነ ብቻ ውብ ነው ውበቱ አይባል ወንድ ቆንጆ ነው አይደለም አይባል የወንድ ቁንጅና ወንድነቱ ብቻ አለቀ አይባልማ ጸጉሩ ጥርሱ አይኑ ምናምን አይባልም ወንድ فلذلك نبي صلوات ربي وسلامه عليه ይሄንን አስወጡ አይመለከትማ ወንድን አይመለከት ወንድ ወንድነቱ ነው ጀግንነቱ ነው ወንድነቱ ወንድ ስለ ወንድ ገብታችኋል አይደል እሱ ነው ውበቱ ያ ያሌለው እንደሆነ ምንም ቢኖረው በቃ ውብ አይደለም እሱ አይገባም ለሴቶች አይዋጥላቸው فلذلك نبي صلوات ربي وسلامه عليه ስለ ወንድ የሚመረጥበትን መስፈርት ሁለት ብቻ ናደረው إذا أتاكم من ترضون دينه وخلقه فزوجوه ديننا بحاريون የምትወዱለት አካል መጥቶ ይጠይቃችሁ እንደሆነ فزوجوه ባለፈው እዚሁ መስጂድ ኹጥባ ላይ መጥቶ እስኪ ጠይቃችሁ ማጠብቁ ብለና በቃ የምትወዱለትን አካል ካገኛችሁ ያኒ خلقون የምትወዱለት ከጎረቤት ሊሆን ይችላል ከቤተሰብ ሊሆን ይችላል ከፓርትነር ሊሆን ይችላል አብሮ ከሚሰራ ሰው አብሮ ከሚማር ሰው ምንም ይሁን ከጓደኞች ሊሆን ይችላልና ዲኑንና خلقون ይወደድክለት እንደሆነ ምንም ባይኖረው ና እህቴን አግባልኝ በለው ና ወንድም ሚን ልጄን አግባልኝ በለው ና እግሊትን አግባ በጣም ምርጥዬ ሴት አለች እሷን ለዳርህ እኔ ለምን ካንተ የወደድኩት እነዚህ ነገሮችን ስለወደድኩኝ የሀብቱን ጉዳይ ተው ሀብት ይሄዳል ይመጣል ሀብት መስፈርት መሆን የለበትም ለወንድ ዛሬ ደግሞ ሴቶች አንዱ ትዳር ወንዶች ወደ ትዳሩ ዓለም የማይገቡበት ምክንያቱ ምንድነው ከተባለ ሴቶች ባለ ሀብት ወንዶችን ማግባት ፈለጉ መኪና ሊገዛላት የሚችል አዳዲስ ነገሮችን ሊያደርግላት የሚችልና የሷን ሰርግ በሚሊየንስ ደልቆ ሊደግስላት የሚችል ወንድ መሆን አለበት የሚል ሀብት ላይ መስፈርት አደረጉ ስለዚህ ወንዶች ያንን ማሟላት ስለማይችሉ ትዳርን እየፈለጉት እንኳን በመኔ ነው አግብቼ ደግሼ በመኔ ነው አግብቼ እንደገሊትና እንደገሊት ደረጃዋን የሚስቴንም እንደዛው ከፍ አድርጌ ሳበቃ እንደገሊት አድርጌ ለደግስላት የሚችለው በመኔ ነው ስለዚህ እየፈለኩኝ ቢሆን ለጊዜው ብቆይ ይሻለኛል ብሎ ብዙ ወንዶች ከትዳር የሚቆጠቡበት አንዱ ምክንያት የሀብት ጉዳይ ነው በዛሬ ዘመን ላይ ኻሰተን ለምን ቁሳዊዎች ሆነናል በብዛት ሴቱም ቁሳዊ ሆነ ሲወንዱ ወንዱም ፋይናንሻል ሆነ ሴቱ በተለይ ደግሞ ኢላ من رحم ربي لا نعمم ሁሉንም ማንንም ግን አብዛኛው ሴት ፋይናንሻል ሆነ ጥቅም ላይ የተመሰረተ ሆነና ለማንኛውም قال الحبيب صلوات ربي وسلامه عليه الا تفعلوا ይሄንን በለናችኋልኝ ኢላ